የኔ ወንድም የኔ እናት የኔ ቆንጆ ቲንክ በጣም ናዲ ይበቃል ጋይስ Thank you so much, guys. Thank you. Anani yeni nat. Thank you, guys. Thank you so much. በጣም አመሰግናለሁ። ወሬን አስጠፋችሁብኝ በጊፍት ግባ ቢራቢሯችን ሰላም ነሽ ወይ? አለሁ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ለዚህ ገብተሽ ስላየንሽ በጣም ደስ ብሎናል። ማንም ሰው እኔ ማናችሁ ምታችን ወንድ ደብድቦኛል ካላችሁ ከጎናችሁ ነው የምቆም። ማንም እኔ ጠላት የምለው ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት ራሷንም አትልም፣ እኔም አልልም፣ ሁላችንም አንልም። ግን በቃ እንዴት ፍልቅልቅ የነበረች ልጅ በአንዴ እንዴት እንደሆነች አይተናል። እና በቃ ሴቶች በተለይ ተባበሩ። ሴቶች አንድ ነው። ብዙ ነገር አለ፣ የማይወራ ብዙ ነገር አለ በቤተሰብና እንደዚህ ፍልቅልቅ ብለሽ ስላየ ደስ ተረጋግተሽ ለማንም መልስ ሳትሰጪ፣ ይሄ ልጅነት አይደለም። ይሄ እግዚአብሔር አምላክ የሆነ ነገር አድሎሽ ነው። ወይ ጸሎት አድርገሻል፣ ብቻ የሆነ ነገር አድርገሻል እና ምንም ለማንም መልስ ሳትሰጪ ቁጭ ብለሽ ጠብቀሽ በሆነ ሰዓት ላይ እንደዚህ ብቅ ያልሽው ነገር አንቺ ትችያለሽ። በቃ ሌላ ምንም ማለት አልሽ። በእውነት ትችያለሽ። ምን ያህል ያንቺን ሰዎች እንደምታከብሪ ከማንም ጋር ወጣሽ እኮ ቢዝነስ መሸቀል ትችያለሽ። ጓገጭ እያልሽ እንደሌሎቹ እኔ ጃኒ ማለት እያልሽ እኮ ሲሉ ሰምተናል። ፉን ፉን ሲሉና ማለት እኮ ትችያለሽና ይሄ ከባድ አይደለም። ግን ተረጋግተሽ ምን ብለሽ ቤተሰቦችሽን አክብረሽ ምንም ነገር ሳትናገሪ እመጣለሁ ብለሽ ቪዲዮ ለቀሽ በእኔም ደግሞ የሆነ ያለው ደህና ነኝ እያልሽ እኔም መስጅ እያደረስኩ ነበርና ብዙ ወዳጆች ስላሉሽ አሁን ብዙ ነገር ይጠበቅብሻል። አደራ ስሜታዊ ሊያደርጉ ሊሰድቡሽ የሚችሉ በውስጥ ብዙ ነገር እናርግ የሚሉ ሰዎች ይመጣሉ። መጥተዋልም ስለማርክ ነው። እኔ ላይ አንዳንዴ ነው ሰዎች ስላሉ ሊያደርጉ ይችላሉና ለአንቺ ምንድን ነው እንደ ታላቅ ወንድም ትንሽ በእድሜ ብትበልጭኝም እምዘግብሽ ምንድን ነው አደራ ማንንም መልስ ሳትሰጪ ጨዋታ ብቻ። በቃ መወራት ይወራል። በቃ በጣም ዝናሽ ገኗል። አሁን በማታውቂው ደረጃ አንዳንዴ እውነት ነው የምልሽ ምክንያት አለው እግዚአብሔር ሲያነሳ ያንቺን ጥሩነት፣ ያንቺን መልካምነት፣ ያንቺ እውነት ከአንቺ ጋር ማን እንደሚቆም የዋ ስለሆንሽ ማለት ገባሽ? የትኛው ጓደኛሽ የትኛው ወዳጅሽ እንደሆነ አታውቂ።
ገባሽ? ሁሉም ወዳጅሽ ይመስልሻል። አንቺ ያ የዋህነት አይቼብሻል። ሁሉም በቃ ጃንዬ ያለሽ ሁሉ ጀልስ ነው። ሶሻል ሚዲያ እንደዛ ነገር የለም። አዛ ተምረሽበታል፣ እናቱ ተምረሽበታል። ስለዚህ ጃንዬ ያለውላ ጀለስ ሳይሆን ሳንጃ የሚሰጥም አለ። ስለዚህ እሷንም ማወቅ አለብሽ። ግን የአንቺን ደግሞ ንገሪን ማለት ንገሪኝ የምልሽ ምንድን ነው? ምን ተማርሽበት በዚህ ሁኔታ ላይ በዚህ ነገር ላይ ምን ተማርሽበት? ጃኒቹ ጨዋታ ነው የምንጫወተው ከዚህ በኋላ ዘግ ምን ተማርሽበት? ምንድን ነው ለሌሎች ስምት ብዙ ነገር እኔ ይህንን ነገር አሁን እዚህ ጋር ማባከን አልፈልግም እና በስነ ስርዓት እናገር ፈልጋለሁ። ይህን ነገር እና ቢጠብቅም ባይነኝ እዚህ አታሰራኝ። ብዙ ነገር አለኝ የማወራው ነገር እና ሰምታችኋል። በስካቦኛ ይሄ ነገር በደንብ አስቤበት የማረገው ነገር አለን። በደንብ አስቤበት ማረገው ነው። በተለይ እውነቴን ነው የምልሽ ጃኒ፣ ይህን ተጽዕኖ መፍጠርሽን ሙሉ በሴቶች ደረጃ ባለው ላይ በወጣቶች ሊግ ላይ አንዳንድ ነገር ብትሰሪ ሄደሽ ኢቨን ከመንግስት ጋር ተመካክረሽ ምንድን ነው የሚደረገው ብለሽ ብዙ ነገሮችን ፋይንድ አውት አድርገሽ ኢንፎርሜሽን ሰዎች የተጎዱ ምን ያሉ እህቶቻችን ካሉ ያንን ብትተባበሪ ለአንቺም በጣም ትልቅ ነው ብዬ አስባለሁ። እያሰብኩ ነው። አዎ እሱ ላይ በጣም ስሪበትና ልዩ ነገር ይዘሽ ትመጫለሽ። በቃ ለሴቶች ቢያንስ ኢትዮጵያ ላይ ቢያንስ መተንፈስ። አሜሪካን ሀገር ልንገርሽ፣ እግዚአብሔር ምስክሬን ለ30 ደቂቃ እንደዚህ አንቺን ማየት አልችልም። ይሄ ነው ሀገሩ። የእኛ ህግ ማየት የሆነ ሰው መንገድ እየሄድሽ አተኩሮ ቢያይሽ ስልክ ደውለሽ ይገባል። ሸቤ ይህን አይነት ሀገር ነው ያለን እና እዛ ላይ መስተካከል ያለበት ብለሽ የምታስቢው ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ያው ወደ ስራው ስንመለስ እኔ ከአንተ ጋር ቢሆን ደስ ይለኛል። እውነት ለመናገር እንዴ ልትረጋግጪ ነው? የኔ ወንድም እሱ የኔ እናት